ቤታችን ውስጥ ጣፋጭና ጤናማ የሆነ ፒዛ በቀላሉ መስራት እንችላለን። ሙሉ ቪዲዮውን ተከታተሉት፣ ትማሩበታላችሁ። ሰላም ውድ ቤተሰቦቼ እንደናችሁ ካላችሁ አለኛ እግዚአብሔር ይመስገን። ዛሬ እንግዲህ አምሮማ በቤት ነው ያለውና ያው ደምተናና ብረታችን ነው ማለት ምግብ የለማችን ቀይዘን የመጣ ነው። እዚህ የሚበላ ነገር ስለሌለ ፒዛ ቤት ውስጥ ፒዛ እንስራ ብዬ አሁን ፒዛ ልሰራ ነው። ፒዛ አሰራሩ ቤት ውስጥ ነው በማንኛውም አጋጣሚ ካላችሁ እና ዛሬ ተኒታ አብረን ፒዛ እንስራ። መጀመሪያ ሽንኩርት ትከት ነው እዚህ በነገራችን ላይ ፒዛ ለመስራት ግዴታ ቺዝ መኖር የለበትም። ባገኛችሁት አጋጣሚ በአትክልት መስራት ትችላላችሁ፣ በፈለጋችሁት መስራት ትችላላችሁ ማለት ነው። ሽንኩርቱን ግን የበለጠ በማሽን ብትፈጩት ድቅቅ ቢል አሪፍ ነው። እኔ ማሽን እዚህ ስላሌለኝ አዲስ አበባ ነች የሽንኩርት ማሽን የተሻለች በእጄ ነው የምከትፈው። እንደምታዩት ልጆቼን በቤታቸው ዛሬ ብለው እየተጫወቱ ነው። እኔም ፒዛ እሰራላችሁ ነው። አሁን ሽንኩርቴን ከትፌ ጨርሼ አድርጌያለሁ። ካሮት ደግሞ ከሽንኩርቱ ጋር አብሮ እንዲጠበስ እንዴት እንደማረግ ካሮት ላሳያችሁ። ካሮት ጨርሼ ልጬ ምናምን ጨርሻለሁ። ላሳያችሁ። አሁን ይሄ ካሮት ተቆረጠ ነው የሚመስላችሁ፣ ግን አያት እንዴት እንደቆረጥኳት በዲዛይን ማለት ነው። እና እንደዚህ ነው እዛን ለይስ ውስጥ አሳያችሁ። ድስት ውስጥ እንደዚህ ነው የምሰራው ማለት ነው፣ የአትክልት ፒዛ። በኋላ ደግሞ እንዴት አቦቱ አሳምሬ እንደምሰራው አሳያችኋለሁ ማለት ነው። አሁን ይሄ እንደዚህ ሆኖ ካሮቱና ሽንኩርቱ በደንብ ጥብስ ይላል ማለት ነው። በደንብ ጥብስ ይልና አሁን ምንድነው የምናደርገው? ነጭ ሽንኩርት ያው ነጭ ሽንኩርት በዚች ማፈቅፈቂያ አለች። እንደዚህ እንፋፍና ነጭ ሽንኩርት ለፒዛ በጣም ጣዕሙ አሪፍ ነው የሚያደርገው። እዚህ አድርጌያለሁ። እሱም አብሮ ነው መብሰል ያለበት። ከዛን እዚህ ጋር ደግሞ ሁለት ቲማቲም ትንሽ ውሃ ላይ አስቀምጨዋለሁ እንድላጥልኝ። አሁን ይችን እንደዚህ ጣለው ማለት ነው። ቆዳው እንትን ላይ ፒዛ ላይ ያስጠላልና ልጬ ነው ከትፈው። አሁን ይሄ ሁለት ቲማቲም ደግሞ ከትፈን እንጨምራለን ማለት ነው። በዚህ ምን እየሰራች ነው? ካሮት እየበላች ነው። ቢ አንካ በርበሬ አደርጋለሁ። አይበላ ማለት ነው። ትንሽ ከዛ ቤት ውስጥ አሪፍ ፒዛ ጤናማ የሆነ ምን አለበት ምን ገባበት የማትሉት እሊጡን በራሳችሁ እጅ የተቦካ ሁሉ ነገር ፍሬሽ የሆነ ነገር ቤታችሁ ውስጥ መስራት ትችላላችሁ። ግዴታ ፒዛ ለመስራት ኦቭን መኖር አይጠበቅበትም። በመጥበሻ በፈለጋችሁት ነገር መስራት ይቻላል ማለት ነው። እኔ ፒዛ ባለፈው ውጭ ሄጄ አንድ ፒዛ 1 ሺህ ብር በ1 ሺህ ብር ታውቃላችሁ፣ ብዙ ነገር መስራት ይቻላል ቤት ውስጥ። አንድ ፒዛ 1 ሺህ ብር እኮ ለአንድ ሰው ማታጠገበች። ቤት ውስጥ ግን በ1 ሺህ ብር ሁሉ ቤተሰባችሁን ታውላላችሁ። በ300 ብር ቺዝ ብትገዙ፣ በ100 ብር 1 ኪሎ ዱቄት ብትገዙ፣ እንደገና ደግሞ 1 ኪሎ ሽንኩርት፣ 1 ኪሎ ቲማቲም፣ በቃ ብዙ አያችሁ። ይሄን እንድትጋባዙት ሙሉ ቤተሰቡን ለ2 ቀን ያውላል ማለት ነው። ያ ግን ሆቴል ላይ ሄደን የምንበላው አንድ ሰው የማያጠግብ ማለት ነው። ስለዚህ ቤታችሁ ውስጥ ፒዛ ቤታችሁ ውስጥ ስሩ። ግዴታ ኦቭን መኖር የለበትም። ባገኘነው ነገር በአትክልት እንደውም የበለጠ የሚጣፍጠው በአትክልት ነው። እኔ በነገራችን ላይ
በእንትንም እችላለሁ ያለ እንደዚህ በድቅቅ ባለ ሽንኩርት በቲማቲም ምናምን እችላለሁ። ግን ሞር በጣም የሚጣፍጠው ይሄ ነው። መጨረሻ ላይ ደግሞ ፋይናሉን እናሳያችኋለን። ይሄን ደግሞ ላሳያችሁ። ሊጥ ደግሞ ታወቀሁት። ይሄ አሁን 30 ደቂቃ ነው የሚሆነው። እንዴት እንደሚያወር ማለት ነው። ይሄ እንዴት እንደሚያምር አሁን ቴስታው ለራሱ ከረየው እንዴት እንደያዘ ማለት ነው። ይሄ በማጀል ታጠብና አንደኛ እመልሰዋለሁ። ግን በቃ እግዚአብሔርን ቤት ውስጥ መስራት የሚያክል ነገር የለም። አሁን እንደተከበረ ፌስታው ላይ ስለያዘብኝ እንደተከበረ እንደዚህ ሆነና እጄን ትንሽ ታጥቤ ትንሽ ዘይት አድርጌ እመልሰውና እድጠዋለሁ ማለት ነው። ደግሞ ምን ላይ እንደምድጥ አሳያችኋለሁ ማለት ነው። አሁን ቲማቲሜን አረጋለሁ። እዚህ ጋር የከተፍኩት ቲማቲም አለ። ትንሽ ሽንኩርቱን ትመስላለ። አቤት ማየ ወደ ጋገራችን ልንገባ ነው። እዚህ ጋር ዱቄት አለ፣ ቺዝ አለ፣ ቲማቲምና ቃሪያ አለ። እዚህ ጋር ሊጥ ያለ። አሁን ወደ ስራው። በነገራችን ላይ እኔ ይሄንን ጠረጴዛዬን መዳጫ ነው የማደርገው። መዳጫ ስለሌለኝ ባለን ነገር መጠቀም ስለሌለን የለንም ብለን ነገሮች እንትን ማለት ምድጠው በዚህ ነው እንትን የምጠቀመው ማለት ነው። ይሄን በደንብ አጥቤዋለሁኝ። አሁን ወደ ስራችን። ፓትራ ደግሞ መጋገሪያዬ ፓትራ ይሄው ፓትራዬ ማለት ነው። ይሄ ፓትራ አይደለም የጎረቤቴ ነው፣ ግን በዚህ ነው መጋገረው። ይሄ መጀመሪያ አዲስ ነው ፓትራው ራሱ። አሁን ትንሽ የዘይት እጃችሁ ላይ እንዳይዝባችሁ እንደዚህ ታረቁና የፓትራውን ልክ ለማወቅ በዚህ በግጣሙ እንደዚህ አደርግና እንደዚህ ቆርጣለሁ ማለት ነው። ከዛ ይሄንን በቀላሉ ሊጣችሁን እንደዚህ ታነሱና ይቀመጣል ማለት ነው። አሁን እቺ የቀረችው ኖርማል ፒዛ የማረጋት ናት። ሊጣችን እንደዚህ ትሆናለች። አያችሁ ፓትራው ላይ እንደዚህ እንደምታምር እና አሁን የምንቀባው ደግሞ ስጓችን ነው ማለት ነው። ቪዲዮ ስራ ግን ምን ያክል እንደሚያስቸግር በዚህ ምን ያክል እናቴ እንደማስቸግር ግን ታውቃላችሁ ያችሁ ምን ያክል ግን እንደማስቸግራት ታውቃላችሁ። ተረድታችኋታል ያችሁ እኔ ቤቱ በጥባጭ እንደውም ታውቃላችሁ ያችሁ እንዳታረጊ እንደዚህ እናዳርስና ኖ በዚህ ለምሳሌ እንዳታበላሽ እናትሽ አላሳዘንሽም። ስጓችንን እንደዛ አድርገናል። አሁን ደግሞ ቃሪያ ነው የምንጨምረው። ቃሪያና ቲማቲም ማለት ነው። እንደዚህ እንዳደፈብኝ በዚህ በእናትሽ እንዳደፈብኝ በጣም በስሷ የተቆረጠች ቲማቲም እንደዚህ ታደርጋላችሁ ማለት ነው። ማርሽ በጣም በስሷ ነው የቆረጥኩት እኔ። በስስ አድርጋችሁ ቆረጡ። ምንድነው የምናደርገው? ቺዝ ምንድነው የምናደርገው? ቺዝ አሁን ቺዛችንን እንደዚህ እናደርግና ይሄን በስሎ ማየት ነው ፈልገው። በስሎ ደግሞ ማለት ነው በልተው ኮሜንታችሁን አብረን እንጠብቅ። እንዴት
እንደሚያምር ይኸውልህ ብቻ ፓትራን የሚያስንቅ ቢዛ ነው የጋገርኩት። ጣዕሙንም በልተው በጣም ወደው አሪፍ አስተያየት ሰጥተውኛል። በቀላሉ ብዙ ኪስ በማይጎዳ ቤታችሁ ውስጥ ቢዛ እየሰራችሁ ለእናንተም ሆነ ለልጆቻችሁ መጠቀም ትችላላችሁ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ።